መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት እንዲፈቷቸው አምነስቲ ኢንተርናሽናል ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪው አምነስቲ ኢንተርናሽናል ጠይቁ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው በኤክስ ገጹ አሳስቧል። በተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱ ያስተካክሉ ያሏቸውን 12 ጥያቄዎችን ይመልሳል በሚል ካነሱት የሥራ ማቆም አድማ ጋር በተያያዘ በመላ ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረው ነበር። የኢትዮጵያ መንግስት የጸጥታ ኃይሎችን በተለያዩ በትላልቅ ከተሞች በሚገኙ ሆስፒታሎችም የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያጓከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ተናግረዋል። ከዚህ አድማ ጋር በተያያዘ አዲስ አበባ የሚገኙት የጥቁር አንበሳና የቅዱስ ጳውሎስ ሆስፒታሎችን ጨምሮ የተለያዩ ሀገሪቱ ክልል በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸውም ተነግሯል። የጤና ባለሙያዎቹ እያደረጉት ላለው እንቅስቃሴ ድጋፋቸውን በመግለጻቸው ግንቦት 3 2017 ዓ.ም ለስር ተዳርገው የነበሩት የጤና ባለሙያዎች ማህበር ፕሬዝዳንት በሳምንት መጀመሪያ ላይ መፈታታቸውን አምነስቲም ገልጿል። አጠቃላይ ሁኔታው አሳሳቢ ነው ሲል ማህበሩ ገልጿል። በጤና ባለሙያዎች ላይ ሁከት መቀስቀስን ጨምሮ የቀረበባቸውን ክስ አምነስቲ ባለስልጣናቱ የዘፈቀደ እስርን እንደማፈኛ መሳሪያ መጠቀማቸውን ማሳያው ሌላኛው ምሳሌ ነው ሲልም ገልጿል። የጤና ባለሙያዎቹ የተያዙበትም ሆነ የታሰሩበት ምክንያት እንዳልተገለጸላቸው አምነስቲ ከዚህ መግለጫ ማስፍሯል። መኖሪያ ቤቶች መሳሪያና ፈንጂ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጎባቸዋል። በዚህ ወቅት የተወሰደባቸው ብቸኛ ዕቃቸውም የኤሌክትሮኒክስ ዕቃዎች ናቸው ብሏል አምነስቲ በዚህ መግለጫው። የሥራ ማቆም አድማውንም ተከትሎ ፖሊስ የሕክምና ባለሙያዎቹ በቁጥጥር ስር ማዋሉን ማረጋገጡን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ሮብለት ግንቦት 13 2017 ባወጣው መግለጫ አማትቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦች ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎችን ለእስር እንዳዳረጋቸው አማትቷል። በሕክምና ተቋማት በመካሄድ ላይ ላሉ የሥራ ማቆም አድማዎች እንዲሁም ይህን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብት ጥሰቶች በር እንደከፈቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል ሲልም ኢሰመኮ በትናንት መግለጫው ላይ አትቷል። የሥራ ማቆም አድማውን ተከትሎ የጤና ሚኒስትር ዴታ ደረጀ ደጉማ የጤና ባለሙያዎች ወደ ሥራ ገበታቸው ካልተመለሱም ህጋዊና አስተዳደራዊ እርምጃ እንደሚወሰድባቸው ማስጠንቀቂያም ሰጥተዋል። የጤና ባለሙያዎቹ ጥያቄ አሁን የመጣም ሳይሆን ለአመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 2017 ዓ.ም በቀረቡበት ወቅትም የተናገሩት ሚኒስትር ዴታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የሌለው ነው ሲሉ ተደምጠዋል። ሚኒስትር ዴታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስዳቸዋል ብለው ካቀረቧቸው እርምጃዎች አንዱ የጤና የሙያ ፍቃድን መንጠቅ እንደሆነም ተነግሯል። ወደ ስራ ካልተመለሱ በስተቀር ሙያዊ ፍቃዳቸው ይዘው መቀጠል እንደማይችሉ ማስጠንቅቋል። የሕክምና ባለሙያዎቹ ከተመጣጣኝ ደሞዝና ጥቅማ ጥቅም የሙያ እድገት እድሎች እንዲሁም ከምቹ የሥራ ሁኔታና የሥራ ቦታ ነፃነት ጋር የተያያዙ ባለ 12 ነጥብ ጥያቄዎች ለጤና ሚኒስቴር ሚያዝያ 3 2017 ዓ.ም ማቅረባቸውም ይታወሳል። መንግስት እነዚህን ጥያቄዎች በሰጠው 30 ቀናት ምላሽ ባለመስጠቱ ከግንቦት 5 ጀምሮ የሥራ ማቆም አድማ ለማድረግ መገደዳቸውን ባለሙያዎቹ ይገልጻሉ። ኢሰመኮ በተጨማሪ ከፊልና ሙሉ የሥራ ማቆም አድማን ተከትሎ በኢትዮጵያ ወይም በአዲስ አበባ ክትትል ባደረገባቸው አንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውንም ገልጿል። ከተለያዩ ክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ህሙማን መንገላታታቸውን ለባለሙያዎች እጥረት ምክንያትም አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ መገደዳቸውን በዚሁ መግለጫ ማስፈራል።
ኢሰመኮ ክትትል ካደረገባቸው መካከል ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ እንዲሁም ዳግማዊ ምኒልክ ሆስፒታሎችም ይገኙበታል። ከአዲስ አበባ በተጨማሪ በአጋሮ፣ አርባ ምንጭ፣ ባህር ዳር፣ ከፊቼ፣ ጎባ፣ ሐዋሳና ጅማ ከተሞች መረጃ ማሰባሰቡንም አካቷል። በጤናው ዘርፍ የሚደረገው የሥራ ማቆም አድማ በማህበረሰብ የጤናና የህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎቹ ያቀርቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ በሚያገኙበት ሁኔታ እንዲያመቻች እንዲሁም የሕክምና ባለሙያዎቹ የህብረተሰቡን የጤናና የህይወት የመኖር መብቶች አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ጥሪ ማቅረባቸውን በዚሁ መግለጫ ላይ አስፍረዋል።